the time being, the ceasefire remains in place? It's unbelievably weak. ሰላም ጤና ይስጥልኝ ውድ ቤተሰቦቼ ለሊቱን የተሰሙ ሰበር ዜናዎች ወደ እናንተ ይዤ መጥቻለሁ። የመጨረሻው ሰዓት ደርሷል። የትራምፕ የኒውክሌር ትንበያ ማስጠንቀቂያና በኢራን ላይ የታወጀው አዲሱ ወታደራዊ ዕቅድ ዝርዝር መረጃ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ፣ በዝርዝር እንመለከታለን። ፕሬዝዳንት ትራምፕ ከኢራን በኩል የቀረበውን የቅርብ ጊዜ የተኩስ አቁም ስምምነት ምላሽ ቆሻሻ ክምር ወይም ፒስ ኦፍ ጋርቤጅ ሲሉ ጠርተውታል። ፕሬዝዳንቱ ስምምነቱን በከፍተኛ የሕክምና እርዳታ ላይ ነው ሲሉ ሲሳለቁበት፣ ስምምነቱ የመትረፍ እድሉም 1% ብቻ እንደሆነ በመግለጽ ሂደቱ ሙሉ በሙሉ ሊከሽፍ እንደሚችልም አመልክተዋል። ትራምፕ የቀረበው ሰነድ ጊዜን የሚያባክን ነው በማለትም ሳይጨርሱት እንዳቆሙት ገልጸው ኢራን የኒውክሌር ንጥረ ነገሩን አሜሪካ እንድትረከብ ቢፈቅዱም ቦታው ሙሉ በሙሉ የወደመ በመሆኑ አሜሪካ በራሱ ኃይል እንድታወጣው ማሳወቃቸውን ትራምፕ ተናግረዋል። የተጠቀሰው የኒውክሌር ሳይት በከፍተኛ ሁኔታ በመውደሙ ያንን ንጥረ ነገር ለማውጣት የሚችሉበት አሜሪካ ወይም ቻይና ብቻ እንደሆኑ ተገልጿል። ፕሬዝዳንት ትራምፕም ቀጣይ ወታደራዊ እርምጃቸውን ለመወሰን ከጀነራሎች ጋር እንደሚመክሩ ታውቋል። በሆርሙዝ የባህር ወሽመጥ በኩል ለሚጓዙ መርከቦች የአሜሪካ ወታደራዊ አጃቢ መመደብም፣ እስካሁን ያልተመቱ 25% የሚሆኑ የኢራን ኢላማዎችን በድጋሚ መምታት፣ እስራኤል የአሜሪካ ኢራን ኒውክሌር ንጥረ ነገር በልዩ ኦፕሬሽን እንድታስወጣ ግፊት እያደረገች ቢሆንም ትራምፕ ግን በጉዳዩ ላይ ባለው ከፍተኛ ስጋት ምክንያት አያመነቱ እንደሆነ ተመልክቷል። ቻይና በዓለም ዙሪያ ባሏት 129 ወደቦችና 95% የኮንቴነር ምርት ቁጥጥር ምክንያት ትራምፕ በኢራን ጉዳይ ላይ በቻይና ላይ ጠንካራ እርምጃ ለመውሰድ እንደሚቸገሩ ገልጸው በፓናማ ካናል አስተዳደር ላይ የተፈጠረው ሕጋዊ ምስቅልቅል ቻይና አሜሪካ ላይ ያላትን ተጽዕኖ ይበልጥ አጠናክሮታል። ወደ ሁለተኛው ዜናችን ስናልፍ አሜሪካ በሆርሙዝ የባህር ወሽመጥ በኩል ለሚያልፉ የንግድ መርከቦች ወታደራዊ የባህር ላይ እጀባ በመመደብ የንግድ ፍሰቱ እንዳይደናቀፍ ለማድረግ የታለመ ኦፕሬሽን ፕሮጀክት ፍሪደም የሚል ኦፕሬሽን መጀመሯ። ይህ ኦፕሬሽን ከዚህ ቀድሞ ተቋርጦ የነበረ ሲሆን አሁን ባለው የድርድር ውዝግበት ምክንያት ትራምፕ በድጋሚ ለመጀመር እያሰቡት ይገኛሉ። በኢራን ውስጥ ቀደም ሲል በነበረው ጥያቄዎች ያልተመቱ 25 የሚሆኑ ስልታዊ ወታደራዊና መሰረተ ልማት ቦታዎችን የመምታት አማራጭ ለፕሬዝዳንቱ ቀርቧል። ፕሬዝዳንቱም እነዚህን አማራጮች ለመገምገም ዛሬውኑ ከጀነራሎች ጋር እንደሚገናኙ ይጠበቃል። እስራኤል የኢራንን የኒውክሌር ንጥረ ነገር ለማስወጣት የሚያስችል ከፍተኛ ጥንቃቄ የሚጠይቅ የኮማንዶ ኦፕሬሽን እንዲፈቀድላት ትራምፕ እያወተወተች ሲሆን ትራምፕም ኦፕሬሽኑን ያለበት እጅግ ከፍተኛ አደጋ ግምት ውስጥ በማስገባት እስካሁን ፍቃድ ለመስጠት እያመነቱ ይገኛሉ ተብሏል። የሰላም ስምምነቱ በከፍተኛ የሕክምና እርዳታ ላይ መውደቁ ተከትሎ የአሜሪካ አስተዳደር ትኩረት ከድርድር ወደ ወታደራዊ ጫና እየተቀየረ መሆኑ ያሳያል ተብሏል። ወደ ሶስተኛው ዝርዝር መረጃችን ስናልፍ የታይር ሃርፋር ጥቃት የተፈጸመው ዛሬ ሰኞ ረፋድ አካባቢ ሲሆን በሊባኖስ ድንበር በምትገኘው ታይር ሃርፋር ከተማ መሆኑ ተገልጿል። የእስላማዊ ተቃውሞ ኃይሎች የእስራኤልን የጦር ወታደሮችና ወታደር ተሽከርካሪዎች ሰብስበው ኢላማ አድርገው በጥቃቱ ምክንያት በአካባቢው ከነበሩ የነዳጅ ጋኖች ውስጥ እሳትን ነበልባል ሲነሳ መታየቱም ተረጋግጧል። ግጭቱ በሆርሙዝ የባህር ወሽመጥ ላይ ከነበረው የባህር ላይ ውጥረት ወጥቶ ወደ የብስ ጦርነት እየተሸጋገረ መሆኑ ታውቋል። ተቃውሞ ወታደራዊ ተሽከርካሪዎችንና የነዳጅ ጋኖኖችን መምታቱ የእስራኤልን ጦር የሎጂስቲክስ እና የነዳጅ አቅርቦት ለማስተጓጎል የታለመ ስልት መሆኑ ተመልክቷል። ይህ ጥቃት በሊባኖስና በእስራኤል ድንበር ላይ ያለውን ውጥረት ወደ ከፍተኛ ደረጃ የሚያሸጋግርና የቀጠናውን ሰላም ይበልጥ አደጋ ላይ የሚጥል ሆኖ ሲገኝ ትራምፕ ከኢራን ጋር የሚያደርጉት ድርድር በቆመበት በዚህ ወቅት ድንበር አካባቢ የሚነሱ መሰል ጥቃቶች ለወታደራዊ እርምጃ መጀመር ተጨማሪ ምክንያት ሊሆኑ እንደሚችሉ ተገልጿል። በመጨረሻም እንግዲህ የምንመለከተው የቻይና ዓለም አቀፍ የንግድ የበላይነት ነው። ቻይና በዓለም ዙሪያ የሚገኙ በግምት 129 የሚሆኑ ስልታዊ ወደቦች ላይ ከፍተኛ የባለቤትነት ድርሻ ያላት ሲሆን ይህም እንደ ሆርሙዝ ማላካ እና ስዊዝ ካናል ያሉ ወሳኝ ማነቆችን የመቆጣጠር አቅም ይሰጣታል ተብሏል። በዓለም አቀፍ ደረጃ ጥቅም ላይ የሚውሉ ጭነት ኮንቴነሮች 95% የሚመረቱት በቻይና ነው። በተጨማሪም 70% እስከ 80% የሚሆኑት ደግሞ የዓለም የመርከብ ጭነት ማሽኖችን፣ ክሬኖችን ZPMC ገበያ ትቆጣጠራለች ተብሏል። የቻይናው ኮስኮ በግሪክ የሚገኘውንና የአውሮፓ ዋነኛ የንግድ መገበያ የሆነውን የፕሬስ ተርሚናሎችን ያስተዳድራሉ። ፕሬዝዳንት ትራምፕ በፓናማ ካናል ላይ ያሉ የቻይና ተርሚናሎች ስጋት ናቸው በማለት በፈጠሩት ግፊት የጥቁር ድንጋይና MSC ተርሚናሎች እንዲጓዙ
አድርገዋል። ይህ እርምጃ በፓናማ ፍርድ ቤት ሙሉ ስምምነቶች ህገ መንግስታዊ አይደሉም ተብለው እንዲሻሩ ምክንያት ሆኗል። ቻይና የወሰደችው አጸፋ እርምጃ በፓናማ ሰንደቅ ዓላማ የሚጓዙ መርከቦችን በቁጥጥር ስር በመዋል ከካናሉ የረጅም ጊዜ አስተዳደር ለከፍተኛ አደጋ ተጋልጧል ተብሏል። ትራምፕ በኢራን ላይ ወታደራዊ ጫና ለማሳደር ቢፈልጉም ቻይና የአቅርቦት ሰንሰለቱን እና የዋና ዋና ወደቦች የመዝጋት አቅም ስላላት በቤጂንግ ጉብኝታቸው ወቅት ጠንካራ አቋም ለመያዝ ይቸገራሉ ተብሏል። የሆርሙዝ ቀውስ የዓለምን የመርከብ ጉዞ ካርታ ለመለወጥ በዚህ ወቅት ቻይና ቀደም ብላ የገነባችው የወደብና የሎጂስቲክ መረብ አሜሪካን ለከፍተኛ ኢኮኖሚ ስጋት አጋልጧታል። ቻይና የዓለም የንግድ መስመሮችን አንቃ በመያዟ ትራምፕ በኢራን ላይ የሚወስዱት ማንኛውም እርምጃ የአሜሪካን የኢኮኖሚ ሰንሰለት እንዳይበጥስ ከፍተኛ ጥንቃቄ መደረግ የሚገባው ሆኖ ታይቷል ተብሏል። እስካሁን በዝርዝር የተመለከትናቸው ዜናዎች እነኝህን ይመስሉ ነበረ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉት። እንግዲህ አብራችሁኝ ስለቆያችሁ በሌላ ዝርዝር መረጃ እስክንመለስ ድረስ ሰላም ቆዩልኝ። ሀገራችን ዓለም ሰላም ይሁን። መልካም ጊዜ